ሰላም ተመልካቾቼ አሁን የሃይሚ ሰዓት ጀምሯል። የዛሬ እንግዳዬ ታምራት ካሳይ። ታሚ እንዴት ነህ? ሃይሚ ሰላም ነህ? ነሽ? እስቲ ታሚ ማን ነው? ምንድነው የሚሰራው? የሚለውን እስቲ ራስን አስተዋውቅ። እሺ ያው ታሜ ዘፋኝ ነው። ግጥም ዜማም ይደርሳል። ለሙዚቃ ህይወት ዋጋ እየከፈለ ያለ ልጅ ነው። ጎበስ። እስቲ ስለ ሙዚቃ አጀማመርህ፣ አመጣጥህ፣ እድገትህን ማለት ወደ ሙዚቃ እንዴት እንደመጣ እስቲ ከትውልድ እድገትህ ጀምሮ ያለውን ከዛን ጀምር። እሺ ትውልዴ እድገቴ ምናምን ወደ ምዕራብ ትግራይ ወደ ሁመራ አካባቢ ነው። ሙዚቃ እንደማንኛውም በልጅነቱ ከተከተበ ሰው መካከል አንዱ ነኝ። በልጅነት ነው የጀመርከው? ከልጅነት ጀምሮ ነው። ሞነጫጭራለሁኝ፣ እጽፋለሁ ምናምን ነገር እያለ ነፍስ እያወቅኩኝ በመጣሁኝ ቁጥር ከፍ ስል በደንብ እየተማረኩኝ መጣሁ ምናምን ነገር። ከዛ ሙዚቃ ለመስራት ብዙ ዋጋ ተከፈለ። አዲስ አበባ ተመጣ። ስቱዲዮ አየሁ። መጀመሪያ ስቱዲዮ ሳይ በቃ የሆነ ሌላ ዓለም ነው የተሰማኝ ምናምን ነገር። ድምጼን ገብቼ ድምጼን ስሰማው ራሱ በቃ የሌለ የጨረስኩ ያክል ነው የተሰማኝ። ያኔ ኢቭን አሁን አልበሜን ጨርሼ የዛን ያክል ፊሊንጉ አልረካውም ሁሉ ማለት ነው። የመጀመሪያ ጊዜ ድምጼን የሰማሁት ቀን ማለት ነው። ከዛ እየተባለ እንግዲህ ከረጅም 5-10 ከዛ በላይ አመታት አው እዛ እስክትደርስ ለምሳሌ መነሻ የማይረሱት መነሻ አጀማመርህ ምክንያቱም አንዳንድ ጊዜ አጋጣሚዎች ሙዚቃ የሚያስጀምረዋል፣ የአካባቢ ተጽዕኖ ወይ ትምህርት ቤት እድሉ በተመቻቸ ይሁን ነፍስህ ራስህ የነፍስህ ጥሪ ሆና አጀማመርህ ነው። አጀማመሬ እንዳልኩሽ ነውና ከትምህርት ቤት ጀምሮ የሰው ዘፈን በመጻፍ ምናምን ነገር ትመጫለሽ። ከዛ በኋላ ቮካል ምናምን ነገር መማር ጀመርኩ፣ የተወሰነ አጭር ኮርስ ማለት ነው። እና ኢቭን አስታውሳለሁ ፍሎፒ ነገር ይዤ እየሄድኩኝ አጠገቤ የሆነ ሙዚቃ ቤት ሚላለና እኔ ኦሬዲ ዝም ብሎ ፊልም የሚጫን ሙዚቃ ቤት ነበር የመሰለኝ፣ ግን ስቱዲዮ ነውና የሆኑ ኤርትራውያን ነገር ነበር የሚመስለኝ በሰዓቱ። ምስግና የሚባል ልጅ ነው፣ ምስግና ገብረ ሚካኤል ማለት ነው። እና ፍሎፒ ይዤ ሳይኝ እንዴት አሜ ምንድነው ምናምን አለኝ። ፍሎፒ ይባላል ነው አልኩት። የማያውቀው መስሎኝ እኮ ለምን ያዝከው ምናምን አለኝ። አይ ቮካል እማራለሁኝና እዛ የምሰራበት ነው ምናምን ነገር አልኩት። እንዴ ድምጽ ትሞክራለህ እንዴ አለኝ። አዎ ዘፋኝ ነኝ እኮ ምናምን አልኩት። ና በልገባ ብሎ ስቱዲዮ ወስዶ አስገባኝ። ከአቀናባሪው ጋር ገሪ በርሄ ብላ አስተዋወቀኝ ምናምን ነገር። ከዛ በቃ ማታ ሹልክ ያልኩ እነሱ ሲሰሩ አያቸው ነበር ምናምን። በእንደዛ ይሄ እዛው በልጅነትህ ነው እዚህ ከመጣሁ በኋላ ከዛ ኖርማሊ ብቻዬ ከመፈጋው እዚህ ጋር ደግሞ ሪል አርቲስቶችን ማግኘት ጀመርኩ ማለት ነው። እዛ ያለ የስቱዲዮ ላይፍም ተለመደ። ስለዚህ አንተን በልጅነትህ ሙዚቀኛ ባትሆን ሌላ ምን ትሆን ነበር ብዬ መጠየቅ ከባድ ነው ማለት ነው። ከባድ ነው ሌላ ምንም ማለት ነው። ግን ግጥም መጻፍና ዜማም ሁለቱንም ነው አይደለም ትሰራው? ግጥም መጻፍና ዜማን መስራት ከመስፈንህ እኩል አብሮ ሄደና ይሄ አጋጣሚ ያልተለመደ ነው። እንዴት? አዎ በተለይ ዜማ ላይ በደንብ እንትን እላለሁኝ። ዘፋኝ መሆን ነው ፍላጎቴ። ኢቭን ብዙም ወደ ራሴ ነው ማደላው ብዙ ጊዜ ማለት ነው። የራስህን ነው መስፈን የምትፈልገው ማለት ነው? አዎ ያው ምን የሌላ ዘፈን ከመስራት ይልቅ ለራሴ አዲስ ነገር ሞክሬ ምናምን ይሆናል ስትሰሚው ደስ የሚልሽ ነገር አለ። እሱን ወደ ራስሽ አምጥተሽ በራስሽ ፎርማት ሰርተሽ ምናምን በሱ መደሰት እወዳለሁ። ተጽዕኖ ያረገብህ አርቲስት ማን ነው የሚሆነው ታዲያ? ቀጥታ በራስህ ከጀመርክ የማንን ስትሰማድክ የማንን ነው የተለየ ትኩረት አይምሮህ ላይ? አሁን ወደኛ አካባቢ በዛ በኔ ዘመን በቴዲ አፍሮ ስታንዳርድ ባሉ ሰዓት ቴዲ አፍሮ በሚመጣበት ጊዜ እነ አቤል ሙሉጌታ፣ አብነት አጎናፍር ፕላስ ደግሞ አብርሃም ገብረመድህን እና
ይበልጥ አሁን እኛ አካባቢ ደስ የሚለው ቦርደር አይደል እና የሶስት ሀገር ስልጣኔ አለበት ሁመራ አካባቢ። ኦኬ የኤርትራ ስልጣኔ አለበት፣ የኢትዮጵያ ስልጣኔ አለበት፣ የትግራይ ፕላስ ደግሞ የሱዳን። አሁን ከሁመራ ከኛ ወደ ሱዳን ሜቢ 7 ኪሎ ሜትር ተጉዘሽ ነው 7 ኪሎ ሜትር ኢማጂን ከዚህ መገናኛ ነው የሚሆነው። እንደዛ ነገር ቢሆን ነው ሀምዳይት ታገኛታለሽ ከሁመራ እንደገና ወደዚህም 7 ኪሎ ሜትር ተጉዘሽ እንደዚህ ተከዜን ተሻግረሽ ኤርትራ ኦሞ ሀጀርን ታገኘዋለሽ። ስለዚህ የሶስት ሀገር ስልጣኔ ስላለ የሶስቱም ሀገር ሙዚቃ ቶሎ ነው የሚደርሰው። ጠዋት ተመርቶ ከሰዓት እንደሚባለው እዛ ጋር ይመጣል። ስለዚህ የተለያየ ባህል ተጽዕኖ ውጤት ነህ ማለት ነው። እንደዛ ኦኬ። ስለዚህ ከዛ ጋር በተያያዘ ከትግርኛ ውጪ የተለያየ ዘፈን ትዘፍናለህ ማለት ነው? አዎ አዎ። እስቲ ምን አይነት የተወሰኑትን ንገረኝ። መቼም ሱዳንኛ አንድ ሱዳንኛም ሞክር ነበር። ያውም አንድ ማስታውሰው ቋንቋውን ሳላቀው በዛን ሰዓት ላይ ልጅ እያለን የሆነ ድራም ምናምን ነገር ከበሮ ማለት ነው ኖርማል ከበሮ ምናምን ተደርጎ ሙሉ ባንድ ነበረን እና በደንብ ሃሎ ሃሎ የሚባልበት አለ እየተወጣ ይለፈፋል ነው ምናምን ነገር መግቢያ አለው። በጣም ህፃን ነን ሜቢ 5ኛ 6ኛ ክፍል ምናምን ያለን ማለት ነው። ኢቭን መግቢያ ኦዲየንሶቹ መጥተው ሲገቡ ይዘው የሚመጡት ያለቀ ባትሪ ድንጋይ ነው የሚመጡት። ባትሪ ይዘው ይመጡና 2 or 3 ባትሪ እኛ ደግሞ እነሱ ያመጡትን ባትሪ አንድ ላይ አሰባስበን ለስፒከር ድምጽ ማውጫ ኢነርጂ እንጠቀምበት ነበር ምናምን። ኦኬ። እና ያኔ ሱዳንኛ ጫወት ነበር። ለምን እንዳልኩ ታውቃለህ? ሱዳኖች ባሉበት አካባቢ ዘፈን አለ። በቃ ለነሱ ባህል ነው። ድምጻዊ ያልሆነው አብዛኞቹ ብዙ ስለሚዘፍኑ ድምጻቸው ያምራል። ቡና እየጠጣህም ከበሮም ተይዞ ለነሱ ቅርብ ነበርኩና አውቃለሁ። ለዛ ነው ሱዳንኛ ተዘፍናለህ ያልኩ። ለዛ ነው። እናንተ አካባቢም እንደዛው ነው? አዎ ሱዳንኛ ይወራል በደንብ ዘፈኑ። የትም ቦታ አንድ ቤት በአለፍሽ ቁጥር አንድ ሙዚቃ ሱዳንኛ ትሰማያለሽ ምናምን ነገር። ክለብ ምናምንም እዛው አለ? ክለብ በኔ ዘመን አልነበረም። ኦኬ እሺ። ስለ አልበምህ በደንብ እናወራለን፣ ግን አንድ የገረመኝን ልጠይቅህ። አልበምህ ላይ ዘፈኖቹን ስሰማቸው ለየት ያለ ነው ስታይሉ። በእኛ አባባል ዘመናዊ ከሚባለው ነው አብዛኛው ዘፈኖቹና ብዙ ጊዜ ከሀገራችን ከተለያየ አካባቢ ባህል የትግርኛ ሙዚቃ ባህሉንና ምቱን አይለቅም። ብዙ ጊዜ የፈለገ ዘመናዊ ሆኖ ቢሰራ አብዛኛው ዘፈን ሪትምና አዘፋፈን ባህሉን ራሱ ነው ያዘምናል እንጂ አይወጣም ከሪትም። አብዛኛው ልክ ነኝ? የሰማሁት ምክንያቱም ተወደው የተሰሙ ዘፈኖችን በማካይ ብታያቸው ሪትሙ አይቀየርም። አንዳንድ ባህሉንም ጠብቆ ነው ዘመናዊ የሚሆነው። ያንተ ከዛ ለቆ በቃ ኖርም ዘመናዊ የሚባል ስታይል የተለያየ ሪትሞች አሉት፣ የተለያየ አዘፋፈን ስልት አለው። እንዲሁ ባጠራር ዘመናዊ ዘፈን እንደምንለው የትኛውም አካባቢ ዘፈን በአማርኛም በኦሮምኛም በሁሉም ዘመናዊ የሚባል ዘፈን የለም። እንደዛ አይነት ስታይል ነው የሰራኸውና አጋጣሚዎች ናቸው አስበህበት ነው ወይስ እንደዛ አይነት ስታይል መስራት ፍላጎት ስላለህ ወይስ እንዳልከው የአካባቢ ተጽዕኖ? አዎ አንድ ሰው የአካባቢው ውጤት አይደለም የሚሆነው። ስለዚህ አሁን እኛ ጋር ትግርኛ ሙዚቃ በጣም ይወደዳል። ባህላችን በጣም እናከብራለን። እሱ እንዳለ ሆኖ ግን ለዘመናዊ ነገሮች ደግሞ በጣም ቅድሚያ እንሰጣለን። ኤርትራም የሱዳንም የኛም የተንቤኑም ሁሉም ነገር ውድ ነውና ውስጤ ላይ ያለው ሞደርን ነገር ነው። ስለዚህ እኔም በዛው ልክ ነው የተቃኘሁት። መጀመሪያ አሁን አማርኛዎችም እሰራ ነበረ። ወደ ትግርኛ ሙሉ ለሙሉ ከመግባት በፊት አማርኛዎችም እሰራ ነበረ። እንደዚሁ ራጋ፣ አፍሮቢት፣ ዳንሶል፣ ሃውስ ምናምን እሰራ ነበረ። ስለዚህ ውስጤ ለረጅም ጊዜ በቃ ይሁን አለልሽ አይደለ በትግርኛ ሆኖ ይሄ የተለመደው የሚያምረው ውብ የሆነ ባህላችን እንዳለ ሆኖ
ተጨማሪ ደግሞ ትግርኛ ሲባል ሞደርን ትግርኛ አሁን ለምሳሌ አንድ ትግርኛ ዘፈን ክፈት ስትዩ አንድ ዲጂ ሄደሽ ጓይላውን ነው የሚከፍትልሽ። እሱ ነው እኮ የምልህ። አዎ ያንን ነገር ለመሻር ነው የኔ ፕላን። በቃ ትግርኛ ሲባል ምን አይነት የማን ምክንያቱም ትግርኛ ሊያስብለው የሚችል ሊሪክሱ ነው ግጥሙ ነው እንጂ ቢቱ አይደለም። አዎ እና ያንን ነበር ሀሳቤ። ግን ደግሞ እንደ ሀሳብ ይሁንልኝ ስለኝም አጠገቤ የነበሩት እሳት የሆኑ ሙዚቀኞችም እኔ ለምፈልገው አይነት ስልተምት ብቁና ከብቁም በላይ መልስ ያላቸው ልጆች ናቸው። ይመሰክራል። አሁን ለምሳሌ አደይ ማዕረይ ቪዲዮ ያለው ዘፈን ታሪኩን ማለት ባህሉንም ሁሉን ነገር ሀሳቡን መግለጽ የፈለከው ሀሳብ ሳይወጣ ሙዚቃውን በሌላ ሪትም ማለት ከተለመደው የትግርኛ ሙዚቃ ባህል ሪትም በሌላ ነው የሰራው። ግን ቪዲዮ ያምራል፣ አዘፋፈንህ ስታይሉ ያምራል። የፈለገ ዘመናዊ ብትል እንትኑ አለ ለነፍስ ቅርብ ነው አሰራርህና በዛ እኔ አልበምህን በጣም ነው የወደድኩት። የእውነት በጣም ለየት ያለ ነው፣ ቆንጆ ነው። በዚሁ በርቱ፣ በደንብ እናወራለን ገና። ግን አልበምህን እንግዲህ አሁንም ከስለስከሱ አልወጣም። ደስ ይለኛል። ግጥምና ዜማውን ሰራለሁ ብለሃል። ሙሉ አልበምህን ራስህ ነው የሰራኸው? አዎ በግጥም ደረጃ ሙሉ አልበሜን ብቻዬን የታገልኩት። ግጥሙን ሙሉ ዜማውስ? ዜማው ሙዚቃውን የሰሩልኝ ልጆች ፍሬዘር እና ፋኑ በደንብ ሰርተውልኛል፣ አግዞኛል። ቢያንስ ፍሬዘር 1 ዜማ አለው፣ ፋኑ 4 ወይም 5 ዜማ አለው። ሌሎች ዜማዎቹ የኔ ናቸው። አልበምህን ስትሰራ ብዙ ጊዜ አንድ አርቲስት ያው የገሃዱ ዓለም ነጸብራቅ ነው። የምትሰራው ነገር ደግሞ ስታያደከውን ወደ ጥበብ ቀይረህ መስራት ነው። አልበም ውስጥ አካባቢህን ለሌላ የሚያስተዋውቅ አለው? አካባቢን ለሌላ የሚያስተዋውቅ ቆንጆ ጥያቄ። አስተዳደግህን ቆንጆ ጥያቄ ነው። ክንደ ሀፍቲ የሚለውን ዘፈኔን ስለ አካባቢና አካባቢ ላይ ስለነበረችው ሴት እንደ ካራክተር አድርጌ ነው የሳልኳት። ያው ቅድም እንደነገርኩሽ እኔ ትውልዴ እና አካባቢ ሁመራ አካባቢ ነው ብዬሻለሁ። ሁመራ ደግሞ የፍቅር ሀገር ነው። በጣም የሚሞቅ ግን ገነት የሆነ ሀገር ነው። ሞቃታማ ገነት ነች። በእኔ ዘመን ማነህ ምንድነው የሚባልም አልነበረምና በጣም ማንኛውም ከመሀል ሀገር መጥቶ እዛ ሲመጣ ሁመራ ከገባ በኋላ ህይወት ይጀምራል። እንደ ማንኛውም ሰው ይዳራል ሁሉ ማለት ይዳራል ስልሽ ጥሩ ሰው ከሆነና የፍቅር ሰው ከሆነ ያረፈበት ሰው ተቀብሎ እንደ ወላጅ ሆኖ በቃ አንተ ጥሩ ሰው ስለሆንክ ልጄን አግባ ብሎ እንደ አባት ሆኖ ለልጁ ለሴት ልጁና ለሱ ወላጅ ሆኖ ድሮ መሬት ሰጥቶ የተስተካከለ ህይወት ያስጀምረዋል። ማነህ ምንድነህ የማን ልጅ ሳይል ማለት ነው። ዋናው ስነ ምግባሩና በቃ ሰው የመሆን ፕላን ይኖረው ብቻ እና በጣም የምትለይ ሀገር ነች። የምሬ ነው የምነግርሽ። አይ ነው ሁሉም ሰው ተወልዶ ያደገበት አካባቢ ልዩ ስሜት አለው። አዎ ግን ደግሞ እርግጠኛ ሆኜ ልነግርሽ የምፈልገው ሁመራንና ሁመራ አካባቢውን አይደለምና የተወለደ በሆነ አጋጣሚ ለስራም ሄዶም እንኳን ያየ ይህንን ፕሮግራም ሲያይ እርግጠኛ ነኝ ከስር ኮሜንት ያደርጋልም እንኳን እኔ የተሰማኝን ስሜት እንዳለው ማለት ነውና አሁን እዛ አካባቢ ለአካባቢው ማህበረሰብ እዛ ተወልዶ ላደገና እዛ ለነበረው ጥሩ ሁኔታ አይደለም አሁን ባለው ሀገራችን ሁኔታ ማለት ነውና ያንን ነገር ሊገልጽ የሚችል ግን ደግሞ ትግስት በማድረግ ነገ ጥሩ ይሆናል ትግስት እናድርግና ይሄንን አልፎ ጥሩ ቀን ይመጣል የሚል የሚያጽናና ክንደ ሀፍቲ ለምትባል ሲምቦል አድርጌ አንድን ስራ ስለማይካድራ ሰርቻለሁ ማለት ነው። ምክንያቱም
አንድ ሰው ታዋቂ ሲሆን ማህበረሰብን አካባቢን ይወክላል አይደለ? አንተ ለዛ አካባቢ እውቅና ሲኖርህ ምስክር ነህ። አንተ የተናገርከው ነው ሌሎቻችን ውስጥ የሚቀረውና ሁመራ ምንድነው ስንባል እንደዚህ ነው ሰዎቹም እንደዚህ ናቸው ብለህ መልካም ነገር ጥሩ ነገር የምታስበው እንደዚህ እውቅና ሲኖርህ በምትሰጠው በምታረገው ኢንተርቪውና በምትዘፍነው ነው አገርህን የተወለድክበትን አካባቢ የምታስተዋውቀውና ያው ተወጥቻለሁ ሞክሬያለሁኝ። ገና ጅማሬ ነው ግን በደንብ ብዙም ሊወራላት ፈልጋለሁኝ። ይወራል። በዚህ አጋጣሚ ላንቺ ራሱ በሚቀጥለው ስራሽ ለአሁን አልበምሽ እንኳን ኖርማሊ የፍቅር ስራ ነው የሰራ ነው ግን በሚቀጥለው ስራ ስለ ሁመራና አካባቢ ሰራልሻለሁ። ደስ ይለኛል። በጣም ደስ ይለኛል። አው በዚህ አጋጣሚ ለሌሎች አርቲስቶችም ዜማ እየሰጠህ ነው አይደለ? ከኔ ጨምሮ እስቲ ግለጽ የተወሰነ። አሁን በቅርቡ ከወጣው ለዳግማዊ ፀሐዬ ጋር ሳንዳይ ሰጥተሃታል። ሳንዳይ የሚል አንድ ቆንጆ ተንቤንኛ ስራ ሰርተናል። አማርኛ ግጥሙን ፍሬዘር አበበ ነው የጻፈው። ገና አሁን እየሰራን አሉ እንደ ፕሮጀክት ለጄጂ ካሳም ሰርቻለሁኝ። ያው ላንቺም ለያሬድም የሆነ ነገር ጽፌልታለሁ። ያሬድ ነጉም አሁን እየተሰራን አሁን ካለው ስለዚህ በሰፊው እየመጣ ነው። ከዚህ በኋላ ማቆም የለም አይደለ? በርታ እና በረታታለን ደግሞ። እውቅና እንዴት ነው ማለት ያው ወደ እውቅናው በደንብ እየመጣህ ነው። እንዴት ነው አቀባበሉ? አንተ ስራስ እንዴት እያዘጋጀ ነው? እውቅና አሁን ለምሳሌ የኔ ትንሽ ለየት የሚያደርገው ሃይሚ ወደ ሙዚቃ ስትመጪ እንደ ኦዲየንስ ሁሉም ኦዲየንስ እንደ ኦዲየንስ ሙሉ ኦዲየንስ ነው ያወቀሽ ምናምን ነገር ማለት ነው። የኔ በተገላብጦሽ ነው። ከኦዲየንሱ ይልቅ አርቲስቱና የሚዲያ ባለሙያው ነው ስራዬን በደንብ የሰማው ከኦዲየንሱ ይልቅ። ወደ ኦዲየንሱ በደንብ አልተዳረሰም ማለት ይችላልኝ። ለሙዚቃን ጥሩ ነገርን መምረጥ ለሙዚቃው ቅርብ የሆነ ሰው ነው ቅርብ የሆነ ሰው ነው ጥሩ ሙዚቃን ቶሎ የመረዳት እንትን ለዛ ነው ወደ አርቲስቱ ጋር በዛ ላይ ግጥምና ዜማም ትሰራለህ። ስለዚህ አንተን ፈልጎ የመምጣትም አጋጣሚ ያለ አርቲስቱ ለዛ ነው የቀደመው። በጣም ገርሞኛል እሱ ነገር። አሁን በሄድኩት ስቱዲዮ ሲሄድ ምናምን ነገር በጣም ማደንቃቸው ሰዎች ምናምን ነገር በቃ ስለኔ አልበም እና እያንዳንዱን ትራክ በቃ ኢቭን ሲጨቃጨቁ ለኔ ክንደ ሀፍሲ ነው በጣም የሚገርም አዴም አሪያ ከተዳናገሪ እንደዛ ሲሉ ሰማ ምናምን ነገር ደስ ይለኛል። ግን ኦዲየንሱ እኔ ኮለ ኦዲየንሱ ነው የምሰራው አይደል እንዴ ምናምን የሚል ስሜት አለው። በጣም ደስተኛ ነኝ። ቆንጆ ስራ ሰርቻለሁ። ጊዜ የማይሽረው ስለሆነ ኔክስት በደንብ ይደመጣል፣ ቆንጆ ይሆናል። እኔ ራሴ ከሰማኋቸው ማለት የወደድኩትን እንትን ስል በቃ ጀሚረ የሚል ዘፈን አንዳለ እሱን ሰምቼዋለሁ። ክንዲ ሀፍቲ የቀን የለ ሀደኢና አደይ ማረይ በጣም የወደድኳቸው ዘፈኖች እውነቴን ነው። ደጋግሜ ነው የሰማኋቸውና አሰራርህ ማለት ለየት ያለ ነውና በጣም ለጆሮ ራሱ ደስ የሚል ነው። ሙዚቃው በደንብ ተጠንቅቀው ነው የሰሩትና ጥሩ ስራ ነው። ደስ ብሎኛል። አዎ ልክ ነሽ። እውነት አሁን ስንሰራው የምር አሁን ኢቭን ለካምፓኒው ዲል አድርገን ራሱ ከሰጠነው በኋላ እኔም ስራውን የሰራው ልጆችም እዛ ያለው ሙሉ ቲሙም ስንጠብቀው የነበረ መቼ ነው የሚለቀቀው? ምክንያቱም እኛ ስንሰራ እንዲህ የተንሰፈሰፈን ነው የሰራነው ትራክ ባይ ትራክ ማለት ነው። ኢቭን ትራክ ከመብዛቱ የተነሳ ለመቀነስ ተቸግረን ነበር ማለት ነው። ቢያንስ ከ40-42 ከነዛ ትራክ ነው ወደ 13 የመረጥናቸውና የመጀመሪያ ሲዝን 18 ለማድረስ በጣም ተፋጅተን ነው በቃ ይሄ ይቅር ይሄ መቅረት የለበትም ተባብለን 18 አመጣነው። ከዛ ሚክሲንግ ከጨረስን በኋላ እንደገና 13 ለማውጣት ለመቀነስ ከባድ ነው። አይሚ በዛ አጋጣሚ ልነግርሽ ትራክ እንዳታበጂ አይደለ ተቸገሪያለሽ የምር። አይ እኔ እየጨረስኩ ስለሆነ ብዙ ምርጫ ውስጥ አልገባም። ለአዋርድ ተመርጧል ከዘፈኖች ውስጥ አይደለ? እንደ አልበም ነው የተመረጠው ነው ወይስ ከውስጡ ዘፈን ነው? አይ እሱን አጋጣሚ ንገረኝ።
የተመረጠው ቤስት አልበም እና ቤስት አዲስ ድምጻዊ በሚል በሁለቱም ነው የተመረጠው። ግን ሀይሚ በዚህ አጋጣሚ አልበሙን የተመረጠው እና እኔ አልሰማውም ነበር አላወቅኩምም። ያን ሰሞን ትንሽ ቢዚ ነበርኩኝ። ኢቭን የአንድ ጓደኛዬ ፖስተር አይቼ ሁሉ ቮት አድርጉኝ የሚል የዘመኑ ነጋ ኩዚ ሆዲዬ የሚለውን ዘፈኑን በጣም ስለምወደው ዘፈኑ ልጁንም ጭምር ገብቼ ቮት አድርጌ ወጥቻለሁኝ እኮ። ግን ቮት አድርጌ ስወጣ የሆነ ትንሽ ሰከንድ ከራሴ ጋር ግን እኮ የኔ አልበም መግባት ነበረበት አዋርዱ ጋር ምናምን አልኩና እንዴ በቃ አልገባማ እንዴማ ኢጎ ነው ምናምን ብዬ እንደገና ራሴን ቀጥቼ ወዲያ ወጣሁኝ። ሌላ ቢዚ ነበርኩኝ። ከዛ አንድ ቀን ሲቀረው አንድ ሚኪ የሚባል ሚዲያ ላይ የሚሰራ ልጅ አለና ቮት አድርጎት ስክሪንሻት ላከልኝ ማለት ነው። አንድ ቀን ሲቀረው እና ሲልክልኝ ቀጥታ እኔ ደግሞ ቮት አድርግ የሚል መስሎኝ ላይ ስገባ የኔም ጉድ ነው እንዴ ሊንኩን ስገባ እዛ ጋር በቤስት አልበምና ቤስት አዲስ ድምጻዊ በሚል ራሴ ለካ እየተወዳደርኩኝ ሰምቻለሁኝ። ፕሮሞት አላረኩኝ አላወኩኝም። የነገረኝ የለም። አክቹሊ ሰዋሰዎች አጥፍተዋል፣ መንገድ ነበረባቸው። ከዛ በቃ ያን ቀን ማታ ከቲክቶክ ውጭ ያሉት ሁሉ ሶሻል ሚዲያ ላይ ፖስት ስትኩኝ ምናምን ነገር አጭር ቀን ሆነ። አጭር ቀን ነው፣ አጭር ሰዓት ነው እንጂ ጭራሽ አንድ ቀን የለውም። ስለዚህ አልበሙ ያለ መመረጥ ጉዳይ አይደለም፣ ያለ መመረጥ ጉዳይ አይደለም። እኔ ያለ መስራት አለ የኢንፎርሜሽን እንትን አለ። ከዛ ማታ ለሊት 6 ሰዓት ነው ምናምን ነገር አቆመ ቮት እንትኑ ካሚንግሱን ወደ ሁለተኛ ያለፉት ምናምን የሚል ነገር አየው። በጣም ገረመኝ አጋጣሚው። ግን ደስ የሚለው ነገር ምንም አልደበረኝም። አለመከታተል የኔ ድክመት እንደሆነ አለ፣ ቢዚ ነበርኩኝ። የካምፓኒው ድክመት ደግሞ በትልቁ አለ። በዋነኝነት ውስጣችን የሆነ አሸናፊ የሆነ ስራ እንደሰራን አውቃለሁ። እኔ አሁን እርግጠኛ ነኝ ቆንጆ ስራ እንደሰራሁኝ አምናለሁ። ስራው ላይ ያሉ ልጆችም በጣም ደስተኞች ናቸው እንዲህ አይነት ስራ በመስራታችን። የሚገርም ቲም እንደሆነ እንደ ካምፓኒም እንኳን ስራውን ሲገዙት መጥቶ ሲገዛው ልጁ አብትሽ ከመጀመሪያ ትራክ ጀምሮ እስከ መጨረሻ ድረስ በቃ የሆነ ማን የሰራው ይሄን በቃ ግቡ ግጩ ነውና እንደ ገበያ አይደለም የሰማው ሁሉ በጣም ደስ ያለኝ ማለት ነውና ሁላችንም በዚህ አልበም ላይ አሸናፊ የሆነ ስራ እንደሰራን እናውቃለን። ኦፊሻሊ ባይሸለምም ውስጣችን ተሸልሟል። ኦሬዲ አይ ነገም ሌላ ቀን ነው። ያ ካልበምህ እኮ ግን እስካሁን አንድም አላንጎራጎርክልኝ። አላንጎራጎርንማ። እሺ በራስ ምርጫ ከዛ ከመጀመሪያ ከአዴም አሬን ጀምራ እሱ እኔ ነው እሱ የኔ ምርጫ ነው። እሱ ለብቻ ጠይቀሃለሁ ከራስ። እሺ እሺ ድቃስ አቢዋ ድቃስ እና በኸየት خمسنا بلت عب حلم ليتي لو مريئي فقري تاي بليعة تاي خسيتيا تاي رقي صحابي وديقا عفيت لاخني عفاي حجي بابا يلا فقري انت رقيبك يا دهاي كهبك يا قزمي كوعاي በጣም ያምራል። በዚሁ አዴም አሬን ደግሞ በኔ ምርጫ አንቲ ምቅርቲ فليتي هوان روحي زي مسؤول مسيركي خطب لهار حارناي أخلي سكني الناتميكي خدين كنون الناقورركي تأنا لومي نسخي إخي نزل صباقي تقوساقيلكي مدلادل قوني خوين كني حنقيقة عالم بملتا ترى خود ميقة
مدلدل قوني خوينكني حقيقة عالم بملتا ترى خدميقة عدي معري نزل عالم خبر بيتي عدي معري نزل عالم عقبتي ሪሊዙ መቀሌ ቪዲዮ አይቻለውና ቆንጆ ሪሊዝ አድርገሃል። እስቲ ስለሱ እንጫወት። የመቀሌ ጊዜ በጣም ይለይ ነበር። እንደሄድኩኝ ሁሉም ነገር ነው የተመቻቸልኝ ማለት ይችላል። በቃ መቀሌ ገባው በቃ መጥቻለሁ ብዬ ለወላጆች ተናገርኩኝ። ከዛ በኋላ በቃ ስልኮች ምናምን ነገር በቃ ያን ቀን ነው አልበም እንዳወጣ የታወቀኝ ሁሉ ማለት ይችላል። እና ስፔሻሊ በረከት ቀዛህታ ፕሮግራም በጣም ብዙ ነገር ነው ያደረገልኝ ምናምን ነገር። በዚህ አጋጣሚ የቀኔልኝ ቤኪ ሐወይ ልፈልጋለሁ። ሪሊዝ እንደ ተጨማሪ ነው ያሰብኩት። ቢሆንልኝ ሪሊዝ አረጋለሁ የሚል ሀሳብ ነበረኝና እንደዚህ ከበን ቢኒ አርት ፒክቸርስ አለ ምስኪና ገብረ ሚካኤል ቤኪ ከበን እያወራንና ክሊፕም ሰራለሁኝ። አዳይ ማሬ ዛኔ የተሰራው ስለሱ ያወራን ቆይተን ግን ደግሞ ቢሆንልኝ ሪሊዝ ማድረግ ፈልጋለሁ ማምን ነገር ስለ ኦፍ ኮርስ እንዴት ቢሆንልኝ ማምን ነገር ይሆናል እንጂ ማምን ነገር ምንድነው የሚጠበቀው ከኛ ላይ ማለት ነው። እንደዚህ አዳራሽ እንደዚህ ለሚመጣ ስፖንሰር ማምን ነገር ምንም አያሳስብም እንዴ ይሄን አይነት አልበም ሰርተህልን ማምን ነገር አንተ እኮ ለኛ ክስተት እኮ ነህ ምናምን ነገር በጣም ደስ ይያለ ይመጣ ታውቃለሽ። ወዲያው በስልክ እዛው ቦታም የሚያስፈልገው የቢራ ስፖንሰር ምናምን ሁሉን ነገር እዛው ጨረሰልኝ። ያለ ምንም እንግልት ያለ ምንም ፕሮፖዛል ማምን ነገር እየገረመን እኔና ቢኒ አርት ፒክቸርስ እያወራን ራሱ ማምን ነገርና ኢቭን ፕሮግራሙን ለማስኬድም እንኳን የመረጥናቸው ኮሚቴዎች በቃ ትግራይ ላይ አሉ የምትያቸው አውት ወዳጄ ብቲ ጸጋይ ሐድሽ ጋዜጠኛ ሁሉም ሰዎች ትላልቅ ፖዚሽን ያሉ ናቸው በአርቱ በኪነ ጥበቡ ምናምን ነገር። እነሱም መጥተው ሲያወሩኝ ምናምን ነገር የት ነበርክ ምን አይነት ስራ ነው የሰራኸው ምናምን እውነታቸው። አዎ በቃ እኔ ራሱ የሰራሁትን ነገር ማጣጣም የጀመርኩት ከነሱ አንደበት ነው ማለት አንዳንዴ ያለልሽ አይደለ ግን ለኔ ብቻ የሚሰማኝ ነው የሰራሁት ወይስ ለህዝቡ የሚገዛ ነገር ነው የሚል ዳይናሚክስ ውስጥ ገበያለሽ። ያንን ነገር ቀረፉልኝ ምናምን ነገር ሪሊዝ ተካሄደ ምናምን ነገር። ሪሊዙ ላይ በሙያ በሚዲያ አማቃቸው ሰዎችንም እዛ ጋር ምናምን መጡ ስለኔ ሲናገር ሰማሁ ምናምን ነገር በጣም ደስ አለኝ። ብቻ በጣም የመቀሌ ጉዜ ለኔ የተለየና በጣም በዘመኔ ካየዋቸው በሙዚቃ ህይወቴ የስኬት ጊዜ የነበረ ታይም ነው። ሪሊዙን አየሁና አልበሙን ቀድሜ ሰምቻለሁ ዘፈኖቹና አየሁና ይሄን አልበም እኔም አልበም ሳወጣ ድጋሚ ሪሊዝ አብሬው ነው ማረክ የእውነት ነው ማወራ። አንዳንዴ ጥሩ ነገር በተሰራበትና መደመጥ ባለበት ልክ አለ ብለህ የምትመኘው የለም። እንደዛ ብዬ ቆይ እጠይቀውና አብረን ሰፋ ያለ እኔም ሐምሌ መጀመሪያ አካባቢ ነው ላወጣ ያሰብኩት ሪሊዝ በደንብ አብረን እንደ አዲስ ነው አስተዋውቀን አብረን እንድንሰራ የምፈልገው። ለምን በቃ የሚደመጥ ዘፈን ነው ሰዎች ጋር ከደረሰ እድል ለመስማት አንድ እድል ከተሰጠ ለጆሮ እማትዘጋው ነው። እንዲህ ወይ ታክሲ ላይ ወይ እንትን ላይ በሬዲዮ ላይ አጋጣሚ ስታልፍ ከሰማኸው እርግጠኛ ነኝ ዩቲዩብ ሰርች አድርጎ ደግሞ ለመስማት ፍላጎትን የሚያጭር አልበም ነው እውነት ሙሉ አልበሙ እና ቴንክ ዩ ባንዳ የእውነት እሺ እንግዲህ ፕሮግራማችን እየተገባደደ ነው። ታሚ እንግዲህ ስለ አልበሙ ብዙዋል ስላንተ ጉብዝና አወራን። በዚሁ እንደምትቀጥልም ተስፋ ሰጥተናል። እስቲ ይሄ አልበም ሲሰራ የብዙ ሰው ድካም እንዳለበት ያስታውቃል። የብዙ ሰው አስተያየትና ጥረት ውጤት ነውና ማመስገን የምትፈልገው እድል ልስጥ። ይሄንን አልበም አሁን
ከመጀመሪያው ስጀምር ይህንን አልበም ስንጀምረው ገና ከጥንስሱ ጀምሮ የልብ ጓደኛዬ ፍሬዘር ታዬ የድሮ ካሜራማን የአሁኑ አቀናባሪ ልበለውና ከሱ ጋር የጀመርነው እንደ ፕሮጀክት ካምፒንግ አድርገን ስንሰራ ያው ሆም ስቱዲዮ አድርገን የሰራ ነውና ፍሬዘር ነው የአንበሳውን ድርሻ የሚወስደው እዚህ ምስጋናና ፍሬዘር በጣም አመሰግናለሁ። አንተ ባትኖር ይህ አልበም እዚህ አይደርስምና ያቀኔልኝ ማለት ፈልጋለሁ። ከዛ በመቀጠል ለአልበሜ ቅመሙ ውበት የሆነውን አቀናባሪው ዜማ ደራሲ ፋኑ ጊዳቦ ፋኑ አንተ በመምጣትህ የሙዚቃ ህይወቴ ጣፍጦልኛል ተባረክ ማለት ፈልጋለሁ። ከዛ ወደ መጨረሻው ልሂድና መቀሌ ላይ ከነበረ ጉዞዬ ኢቨንቱ ላይ የተገኙ ሁሉም አመሰግናለሁ ማለት ፈልጋለሁ። አዴ ማዕረይን ስንሰራ እንደ ቀዛሕታ ፕሮዳክሽን ሙሉ ፕሮዳክሽን የሰጠን ቤኪ ታንክ ዩ። ዳይሬክቲንግ የሰራው ልጅ አለ ጎበዝ ልጅ አንገሶን ብርሃነ ገና እየመጣን ያለው የሚገርም አቅም አለው። ኮኪ እና ሎኬሽን ማናጀራችንም ብቻ እዛ አዴ ማዕረ ላይ የተሳተፋችሁ ሁላችሁም በጣም አመሰግናለሁ ማለት ፈልጋለሁ። እንደ የዋካይ ቲም እኔ ለምሳሌ አሁን የጠራኋቸው ፍሬዘር እና ፋኑን ጠራሁኝ። ከዛ ውጭ ግን ወደ 8 or 10 ልጆች ነበርን እዛ ለተከታታይ 6-7 ወር ሳንለያይ አልበሙ ላይ ኮሚኒቲ የሰጠን እየተፋጨን ወደዚህ ያደረስ ነው ምናምን ነገር። ስለዚህ ሁላችሁም አመሰግናለሁኝ ማለት ፈልጋለሁ። እንደ አጠቃላይም አሁን ይህንን አልበም ሜቢ በአንድ አመት ይሆናል የጨረስ ነው። ይህንን አልበም ከመስራት በፊት ግን ታምራት አልበም ለመስራት ቀድሞ የተሰራው 10 ምናምን አመት ሆኖታል። ከመጀመሪያ ሙዚቃ ስጀምር ጀምሮ እስከ አሁን የሰሩልኝ ላይ በሙዚቃ ህይወቴ ውስጥ የነበሩት ልጆች እዚህ አልበም ላይ ባይሳተፉም ከአልበም በፊት እኔን ለአልበም ያወቀኝ ልጆች ጠቅላላ ስማቸውን አንዱን ጠርቼ አንዱን እንዳልተው ሁላችሁም በእኔ ህይወት ውስጥ በሙዚቃ ህይወቴ የነበራችሁን አመሰግናለሁኝ ማለት ፈልጋለሁ። በተረፈ በስራ አጋጣሚም ሳፖርት ሲያደርጉኝ የነበሩት ከፋይናንሻልም ከሞቲቬሽን አንጻርም የስራ ባልደረቦቼ አለቆቼ ሁላችሁም አመሰግናለሁ ማለት ፈልጋለሁ። ሃይሚ አንቺንም ኤንቢሲንም ቴንክ ዩ ይህንን እድል ስለሰጣችሁኝ ማለት ፈልጋለሁ። እኛም እንግዲህ ይህን የመሰለ ቆንጆ ስራ እንድናዳምጥ ስላደረጋችሁ ሙዚቃው በቅንብርም በግጥምም በዜማም ለተሳተፉ ሁሉ ምን ልበል የቀን ያለ ያ እንግዲህ ምስጋና ይደርሳል። ፕሮግራማችንን እንግዲህ በዚሁ እናጠናቀቃለን። ተመልካቾቼ ከታሜ ጋር የነበረኝ ቆይታ እዚህ ላይ ያበቃል ግን